ከሌሎች ቀናቶች በሚገባ እንለየው። ከምሽቱ ጀምሮ በአምልኮ በሰላዋት በዱዓና በዚክር ክብሩን እንስጠው። ከቤት ጀምሮ በሰደቃ እናስጊጠው። ቤተሰብ፣ ጓደኛ፣ ወዳጆችን እናስደስትበት። ንጹህ እንሁን። ሲዋክ ሽቶው ይብዛበት። የካህፍን ምዕራፍ በጥሞና እናንብብበት። አንዴ ብቻ ሳይሆን ደጋግመን። ዓሊሞቹ ይህን ምዕራፍ ጁምዓ ዕለት 2-3 ያነቡታል። ቁርአን እንደ መጽሐፍ አንዴ አንብበኸው የምትዘጋው አይደለም። በከፈትከው ቁጥር የሚሰጥህ በረከቶች አሉ። ቁርአን ዕውቀት፣ ኢማን፣ ምንዳ፣ መድኃኒት፣ ሲሳይ፣ እዝነት፣ ተግሳጽ ነው። ከቁርአን ገጾች ጋር በጥሞና ስንቀማመጥ ከብዙ በረከቶች ውስጥ የሆነውን ያክል መረዘቅን እንለገሳለን። ቁርአንን ከፍቶ በባዶ እጅ የሚመለስ ሰው የለም። እስልምናን እወዳለሁ፣ ለእምነቱ ተቆርቋሪ ነኝ የሚል ሁሉ ከዚህ ሰፊ በረከት ቀርቦ በመማር መቋደሱ ግድ ይላል። አንዴ ተምሮና አንብቦ ጨረሱ የሚባለው አይደለም። ደግሞም መላልሶ ማንበብን ለረዘቀው ሰው ከማያልቅ የእርሱ ችሮታዎች ውስጥ መረዘቁ አይቀሬ ነው። ጁምዓ ነው ቀኑ። የካህፍን ምዕራፍ አነበብን። በዚህ የቁርአን ምዕራፍ ውስጥ ስለ ሰይድና ሙሳ፣ ስለ ሰይድና ኸድር እንድንማር ብዙ ይነግረናል። ነቢዩላህ ሙሳ ዓለይሂ ሰላም በዚህ ክቡር መጽሐፍ ውስጥ ከ100 ጊዜ በላይ ስማቸው ሲወሳ፣ ሰይድና ኸድርን ጨምሮ በርካታ የአላህ ወልዮች ግን ቁርአን ላይ ስማቸውን በግልጽ ሰፍሮ ላታገኝ ትችላለህ። መታወቅ ግብ አይደለም። በምድር ቆይታ አላህ ካወቀ በቂ ነው የሚለውንም ልንማርበት እንችላለንና ማንም ስላላወቀ ምንም አይሰማ። አላህ ካላወቀህ ነው ከባዱ ነገር። አላህ ደግሞ በሰዎች እንዲታወቅ ያደረገው ሰው ሌላኛው የእርሱ ገጽ ነው። በዚህ መሃል በግድ ከሰዎች በላይ መሆንን መፈለግ ደግሞ በሐዲስ እንደመጣው ውግዝና የነፍስያ በሽታ ነው። በዚሁ ምዕራፍ ቁጥር 28 ላይ ለመልእክተኛው ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ እንዲህ አላቸው፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ወስቢር ነፍሰከ መዐ አለዚነ የድዑነ ረበሁም ቢልገዳወቲ ወልዐሺይይ ዩሪዱነ ወጅሀሁ ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا نفسهنم كنزيا ጌታቸውን ፊቱን ወይም ውዴታውን የሚሹ ሆነው በጠዋትና በማታ ከሚገዙት ጋር አስታግስ። የቅርቢቱንም ሕይወት ሽልማት የምትሻ ሆነ ዓይኖችህ ከነሱ ወደ ሌላ አይለፉ። ልቡንም እኛን ከማስታወስ ያዘናጋነውን ፍላጎቱንም የተከተለውን ነገሩም ሁሉ ወሰን ማለፍ የሆነውን ሰው አትታዘዝ። ሱረቱል ካህፍ አንቀጽ 28። ይህ አንቀጽ የወረደበትን ምክንያቱ ሙፈሲሮቹ ሲያብራሩ እነዚህ በመስጂድ ለዒባዳ ብቻ የተቀመጡ ድሆች ላይ ነበርና። አንቀጹ በወረደ ጊዜ መልእክተኛው ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ጌታዬ የተመሰገነ ይሁን ከሕዝቦቼ መካከል ነፍሴን ከነርሱ ጋር በመሆን እንዳስታገሳት ስለታዘዝኩ። ነፍሳችንን ለማስታገስና ለመስከን የትና መቼ ከማን ጋር መቀማመጥ እንደሚገባ ጊዜያችን በምን ማለፍ እንዳለበትም አንቀጹ ያስተምረናል። ይህ የዋሻው ምዕራፍ በጥሞና ላስተነተነው በራሱ የማያልቅ ዋሻ ነውና በየሳምንቱ ጥቂት መጓዝን አንርሳ ለማለት ነው። ጁምዓ ለመስገድ ወደ መስጂድ የሄደ ወይም የገባ ሰው ፀሐይቱ ከእኩል ቀን ወደ ምዕራብ ትንሽ ካጋደለችበት ጊዜ አንስቶ ኢማሙ ኹጥባ እስከ የሚጀምሩበት ጊዜ ድረስ ባለው ጊዜ ውስጥ የፈለገውን ያክል ናፊላ ሶላት መስገድ ይችላል። ቢያንስ 2 ረክዓ ሱና መስገድ ግን ይጠበቅበታል። ኹጥባ በጸጥታ ማድመጥ። ኹጥባ ከተጀመረ በኋላ
ሰጋጁ ህዝብ በጸጥታ ማድመጥ አለበት። አንድ ሰው ኢማሙ ኹጥባ ሲያደርጉ ከደረሰ ኹጥባውን ለማድመጥ ቁጭ ከማለቱ በፊት 2 ረክዓ ነፍል መስገድ ይኖርበታል። ጃቢር ረዲየላሁ ዐንሁ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ኹጥባ ሲያደርጉ እንደሚከተለው ማለታቸውን ዘግቧል። ማንኛችሁም ኢማሙ ኹጥባ ሲያደርጉ ለጁምዓ የደረሰ ሰው የግድ 2 አጠር ያሉ ረክዓዎች መስገድ አለበት። በሌላ ሐዲስም ጃቢር ረዲየላሁ ዐንሁ አንድ ጊዜ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ኹጥባ ሲያደርጉ በነበሩበት ጊዜ አንድ ሰው መጣ። ከዛም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰግደሃል እንዴ ሲሉ ጠየቁት። ሰውየውም አይ ሲል መለሰላቸው። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ተነስና ስገድ አሉት። ቡኻሪ፣ ሙስሊም፣ አቡ ዳውድና ተርሚዚ ዘግበውታል። አንዳንድ ሰዎች ኢማሙ ኹጥባ ወይም ንግግር እያደረጉ ሳለ 2 ረክዓዎች ሱና የሚሰግድ ሰው ካዩ በጣም ይናደዳሉ። ኢማሙን እንደ መናቅ ይቆጥሩታል። ይህ አስተሳሰብ ግን ስህተት ነው። ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የተቀሰመ ልምድ አይደለም። አቢ ቀታዳ ረዲየላሁ ዐንሁ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንደሚከተለው መናገራቸውን ገልጸዋል። ማናቸውም ሰው ወደ መስጂድ ሲገባ 2 ረክዓዎች ወይም ተሕየቱል መስጂድ ሳይሰግድ መቀመጥ የለበትም። ቡኻሪና ሙስሊም ዘግበውታል። የጁምዓ ሰላት 2 ረክዓዎች ያሉት ፈርድ ሰላት ነው። አንድ ሰው ዘግይቶ ቢመጣና 2ኛውን ረክዓ ከጀማዓ ጋር ከሰገደ ቀሪውን 1 ረክዓ አሟልቶ መስገድ አለበት። አንድ ሰው በጣም ዘግይቶ በመድረሱ የጀማዓው ሰላት ሙሉ በሙሉ ያመለጠው እንደሆነ 4 ረክዓዎች ፈርድ የዙሁር ሰላት መስገድ ይኖርበታል። የጁምዓ ሰላት የዙሁር ሰላት ምትክ ናት። ከጁምዓ በኋላ የሚሰገድ ሰላት አብዱላህ ኢብኑ ዑመርን ጠቅሰው ቡኻሪና ሙስሊም በዘገቡት ሐዲስ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አብዛኛው ከጁምዓ በኋላ እቤት ገብተው 2 ረክዓ ሱና ይሰግዱ ነበር ብለዋል። አቡ ሁረይራን ጠቅሰው ሙስሊም፣ አቡ ዳውድና ትርሚዚ በዘገቡት ሐዲስ ከጁምዓ በኋላ የሚሰገድ 4 ረክዓ ይስገድ ብለዋል። ኢብኑ ዑመር ጠቅሰው አቡ ዳውድ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም መስጊድ ከሰገዱ 4 ረክዓ ነበር፣ እቤት ከሰገዱ ደግሞ 2 ረክዓ ሱና ነበር የሚሰግዱት ብለዋል። ዓለይሂ አፍضل الصلاة ወአዝካ ተስሊም። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።